ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣኔን ተመልሻለሁ። ዛሬ ደግሞ የቀነኒ አባት ከአርቲስት አንዷለም ጎሳ ጋር ሲካሄድ የነበረውን ሽምግልና ለምን ሳይቀበሉት ቀሩ የሚለውን እናያለን። እንዲሁም ደግሞ በአገዳ ስርዓት እንዴት ነው ይሄ ጉዳይ የሚታየውና ቢፈታ ኖሮ እንዴት ነበር የሚፈታው የሚለውን ለእናንተ ስል ሙሉ መረጃውን አምጥቼላችኋለሁ። ወደ ዛሬ ቪዲዮ ከቪዲዮ በፊት ግን ሰብስክራይብ እያደረጋችሁ ይህንን ቻናል ልትቀላቀሉ ጋብዛችኋለሁ። ወደ ዛሬ ቪዲዮ እንግዲህ የቀነኒ አዱኛን ሞት ተከትሎ በአባ ገዳዎችና በሀገር ሽማግሌዎች የተጀመረው የእርቅ ሂደት ላለፉት ወራት ምንም ውጤት አለማምጣቱ ታውቋል። በአርቲስት ቀነኒ ግድያ ተጠርጥሮ በቁጥጥር ስር ውሎ የነበረው ሙዚቀኛው አንዷለም ጎሳ ባለፈው ጥቅምት ከ3 ወራት እስር በኋላ በዋስ ተለቋል። ሙዚቀኛው በ50,000 ብር ዋስ የተለቀቀው አቃቢ ሕግ በተሰጠው ጊዜ ክስ መመስረት አለመቻሉን ተከትሎ መሆኑን ጠበቃው መናገራቸው ይታወሳል። የቀነኒ ቤተሰቦች አንዷለም በዋስ መለቀቁ እንዳላስደሰታቸውና በልጃቸው ሞት ጉዳይ እንደሚጠረጥሩ ተናግረዋል። የልጃችን ፍትህ አላገኘችም፣ እውነታውንም አላወቅንም። አንዷለም በዋስ ሲለቀቅ ልጃችን ለሁለተኛ ጊዜ ነው የተገደለችው ሲሉ አባቷ አዱኛ ዋቆ ለቢቢሲ ተናግረዋል። አንዷለም ጎሳ በቀነኒ አዱኛ ሞት እጁ እንደሌለበት ሲናገር ቆይቷል። የቀነኒ ቤተሰብ በበኩላቸው ልጃቸው ራሷን ትጎዳለች ብለው እንደማያስቡ ተናግረዋል። የሽምግልናው ሂደት ደግሞ የኢትዮጵያ ሕግ በዚህ ጉዳይ ላይ ምን እንደሚል ግልጽ ባይሆንም አባገዳዎችና የሀገር ሽማግሌዎች በሁለቱ ቤተሰቦች መካከል ያለውን ጉዳይ በሽምግልና ለመፍታት ሙከራ ከመጀመሩ ሰነባብተዋል። የቱለማ አባገዳ ጎበና ሆላ ይህ ጉዳይ ለ3 ወራት ያህል በጋዲሳ ወይንም በባህላዊ ጥላ ስር ሲታይ መቆየቱን ለቢቢሲ ተናግረዋል። ይህ ጉዳይ በኦሮሞ ገዳ ስርዓት እንዲፈቀድልን ጠየቅን። ሁለቱም ወገኖች በኦዳ ቡልቱም እና በቱለማ ገዳ ስርዓት እንዲታይ ፈቃደኛ ሆነው ስንመለከተው ቆይተናል። 3 ጊዜ ተቀመጥን። በእነዚህ ስብሰባዎች ላይ ወደ መጨረሻው የሚያደርሱን ዋና ዋና እውነታዎችን ካየን በኋላ 4ተኛውን ቀጠሮ ጭሮ ላይ አደረግን። በዚህ 4ተኛ ቀጠሮ ላይ የሟች አባታቱ አዱኛ ዋቆ ጋዲሳውን ጉዳዩን ጥለውብን ቀሩ ይላሉ፣ ወይንም በቦታው አልተገኙም ማለት ነው። ይህ የሆነው ባለፈው ጥቅምት ወር ነው። የሟች አባት የሽምግልና ሂደቱን ካቋረጡ በኋላ 2 ጊዜ ተቀምጠናል ይላሉ አባገዳ ጎበና። አክለውም ጥሪ ቢደረግላቸውም አልቀረቡም። ለ3ተኛ ጊዜ ጭሮ ላይ እንዲገኙ ቢነገራቸውም ለመምጣት ፈቃደኛ አልሆኑም ይላሉ። ቢቢሲ አቶ አዱኛ የቀሩበትን ምክንያት ጠይቋቸዋል። እሳቸው በሂደቱ ላይ ጥርጣሬ ስላላቸውና የልጃቸው እውነት ይወጣል ብለው ስላላሰቡ መቅረታቸውንም ገልጸዋል። ሽማግሌዎቹ ወደ ጭሮ ይመላለሱ ነበር። እኛ እንደ ቤተሰብ ይህንን አናውቅም ነበር። እኛን እምቢ ካሉ ዘመዶቻቸውን እናመጣለን እያሉ ሲያወሩ ሰምቻለሁ በማለት በሂደቱ ላይ ያላቸውን ቅሬታ ገልጸዋል። ማክሰኞ ዕለት የነበረውን ቀጠሮም እንደማያውቁ እና እንዳልሄዱ ተናግረዋል። እኛ አልሄድንም፣ ጉማ የደም ካሳ ተቀበሉ ይሉናል። ምን አይነት ጉማ ነው የምንቀበለው? ገድያለው ካለ ፊት ለፊት ይውጣ፣ ካልገደለ ደግሞ ለምን ጉማ ካሳ ይከፍላል? ደግሞም ጉማ የሚቀበለው በዚህ መንገድ አይደለም ይላሉ አባትየው ማለት ነው። እንደ የሀገር ሽማግሌዎቹ ገለጻ ለቃለ መሐላ ስርዓቱ አንዷለም እህቱና አንዲት ሰራተኛ ተገኝተው ነበር። እውነቱን ሊወጣ ሲል ሂደቱ ተቋረጠ ያሉት አባገዳ ጎበና ቤተሰቦቼ ተጸጽተው ወደ ገዳ ስርዓቱ ካልተመለሱ በስተቀር ጉዳዩ በዘመንና በገዳ ይፈታል ብለዋል። እንግዲህ የቀነኒ ቤተሰቦች ቅሬታ ምንድን ነው የሚለውን እንይ። አቶ አዱኛ ሽማግሌዎቹ እውነትም ፈልገን እርቅ እናወርዳለን ብለው ሲመጡ መቀበላቸውን ይናገራሉ። ነገሩን ደግማችሁ አጣሩ አልናቸው። ሲያጣሩ ግን አልገደልኩም ግን ደም አለብኝ የሚል ሀሳብ አነሳ። አልገደልኩም ግን ደም አለብኝ ማለት ምን ማለት ነው? ካልገደለ መሐላ ለምን አስፈለገ? ይላሉ። በተጨማሪም ልጃችን ብቻዋን እንደነበረች አድርገው ነው የነገሯቸው። የሞተች ዕለት ግን ቤት ውስጥ ቤተሰቦች ነበሩ። እሱም ብቻ ተጠርጣሪ አድርጎ መያዝ ችግር ነው በማለት ሂደቱን ተችተዋል። ይህ ማለት ሲናገሩ ቤት ውስጥ የአንዷለም እህት አንዷለምና ሰራተኛ ናቸው የነበረችው። የአንዷለም እህት ነበረች ቤት ውስጥ ለማለት ነው።
ፊቷ እንዲህ እስኪሆን ድረስ ማን ይደበድባት ነበር? ማን ጥይት ይተኩስባት ነበር? ይህ ሳይለይ መሀላ መግባት አያስፈልግም ይላሉ አቶ አዱኛ። ራሷን ገደለች የሚለው የማይመስል ነገር ነው በማለት አባ ገዳዎቹን ጉዳዩን በጥልቅ እንዲመረምሩ ጠይቀዋቸዋል። እንግዲህ ይሄ ጥይት የሚለው አጎቷ ሲያወራ ነበርና ወንድሟ እያለ ነው በጥይት የሳታት እና በጥይት የሳተበትም የግድግዳ ላይ ምልክት አለው ተብሏል ማለት ነው። ፖሊሶችም እሱን ፎቶ አንስተዋል። አንዱዓለም ከእስር ቤት ከወጣ በኋላ በአይናችን አይተነው አናውቅም የሚሉት አቶ አዱኛ እሱ ጋር ያለው የቀነኒ ንብረት በሕግ እንዲመለስም ጠይቀዋል። ንብረቷንም እንኳን ይዞ እውነቷ ቢወጣ ለእኛ ትልቅ ነገር ነው ይላሉ። አባ ገዳ ጎበና ሆላ እውነቱ ያለበትን አይተናል፣ ነገር ግን እውነቱን ማን ይቀበል ይላሉ። ስለ እውነቱ ሲጠየቁ ባለቤቱ የልጅቷ አባት ሳይመጣና ሳይቀበል በዝምታ አይወጣም፣ ይህ መሀላ ነው ብለዋል። በኦሮሞ ገዳ ስርዓት የማይፈታ ነገር የለም የሚል ተስፋ እንዳላቸው ገልጸዋል። ቢቢሲ አንዱዓለምና በቅርበት ያሉ ቤተሰቦችን ለማግኘት ያደረገውን ሙከራ አልተሳካም። በቀነኒ ግድያ ተጠርጥሮ ለ3 ወራት ያህል ታስሮ በዋስ የተለቀቀው አንዱዓለም አሁንም ጉዳዩ በፍርድ ቤት እየታየ ነው። አንዳንድ የማህበራዊ ሚዲያ መረጃዎች አንዱዓለም ነጻ መውጣቱን ቢናገሩም አባገዳ ጎበና ግን እውነቱን ሽማግሌዎች ተረክበው አንተ ነጻ ነህ፣ እጅህ ንጹህ ነው ብለው እስካልታወጀ ድረስ ነጻ ነው አላልንም ብለዋል። እንግዲህ ቀነኒን የማታውቋት ከሆነ ስለሷ አጭር የተጻፈው ደግሞ በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚያ በኋላም በኦሮሚያ ክልል ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 01 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘ ህንፃ 5ኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ይሄ ነው ያለው መረጃ እና ምልላችሁ ነው የገዳው ስርዓት ደግሞ ማለት ነው። አሁን እዚህ ጋር እሱ አልገደልኩም ብሏል። እሱ ካልገደለ ደግሞ ጉማ ማውጣት አይችልም። ጉማ ማለት በኦሮሞ ባህል አንድ ሰው አሁን ለምሳሌ አንድ ቤተሰብ ወይንም አንድ ቤተሰብ ውስጥ ያለ ሰው የሌላም ቤተሰብ ሰው ቢገል እና ጥፋቱ ቢታወቅና ወደ ገዳ ቢሄድ ያ ሰው እርቅ ይጠይቃል። ያደረገው ከሆነ ማለት አድርጎት ከሆነ እነዛን ቤተሰብ እርቅ ይጠይቅና የደሙን ዋጋ ይከፍላል። ይቆረጥበትና የደም ዋጋ ይከፍላል። ያንን ከከፈለ በኋላ ግን ድጋሚ መሀላቸው ጸብ አይኖርም ማለት ነው። ድጋሚ ምንም አይነት ጸብ፣ ምንም አይነት ነገር አይኖርም። ቤተሰብ ነው የሚሆኑት ማለት ነው፣ በአባገዳው ስርዓት ማለት ነው። ግን ደግሞ አሁን እዚህ ጋር መሀላም ተከቶበታል። ምክንያቱም አሁን አዱኛ አድርገሃል አላደረክም ላይ ቤተሰቦቹ ቅሬታ ስላላቸው አሁን ይህ አባገዳ ምንድን ነው የሚያደርገው? አንዱዓለምን እህቱንና ሰራተኛዋን አስቁሞ በሚያምኑት እምነት ወይንም በአንድ አምላክ በሚል ማለት ነው። ምንም እዚህ ጋር ስፔሲፊክ የሆነ ነገር የለውም። በአባገዳ ሲሆን ባይዘዌ ሙስሊምን ብትሆኑ፣ ጴንጤን ብትሆኑ፣ ክርስቲያንን ብትሆኑ በዚህ ስርዓት ማለፍ ይቻላል። ምክንያቱም በአንድ ፈጣሪ ብለህ ነው የምትምለው ማለት ነው። እና አድርገሃል አላደረክም ከተባለ በኋላ አላደረኩም ካለ በአንድ ፈጣሪ በቃ አላቸው የመሀላ አካሄድ በአንድ ፈጣሪ በሰማይ በምድር ብሎ ይምላል ማለት ነው። ያንን መሀላ ካደረገ እና አላደረኩም ብሎ ያንን መሀላ ከማለ እስከ መጨረሻው ተጣርቶ ማለት ነው በቃ ኦልሬዲ አላደረገም ማለት ነው። እርቁ ይወርዳል። እዚህ ጋር አሁን ጉማ አይኖርም። ምክንያቱም አድርግ ያለው አሁን ቤተሰቦቹ የሚያቀርቡት እንትን ቅሬታ ጉማ የሚወጣው ስትገል ነው። ካልገደልክ ጉማ አታወጣም። ንጹህ ከሆንክ ለምን ጉማ ታወጣለህ? ስለዚህ እነሱም ያሉት ይሄንን ነው። ስለዚህ አሁን እሱ አላደረኩም ካለ ምንም ጉማ አያወጣም። መሀላውን ብቻ ያደርጋል። ቤተሰቦቹም ይምላሉ። ከዛም በኋላ እርቅ ይፈጸምና ወደ ድሮ ህይወታቸው ይመለሳሉ ማለት ነው። ነገሩ ሀቅ ካልሆነና የእሷ ደም ካለበት ወይንም እሱ ከሆነ ያንን ነገር ያደረገው መሀላውን በጣም ከባድ ነው።
እንግዲህ እንደ ኦሮሞ ስርዓት ማለት ነው መሀላው በጣም ከባድ ነው። ስለዚህ የሚባለው እኔ እንደ አጣርቼ እንዳገኘሁት ማለት ነው እስከ 7 ቤት ዘር ድረስ ሊጎዳ ይችላል ወይንም ሊያጠፋህ ይችላል የምትምለው መሀላ በሰማይ በምድር ብለህ በአንድ እግዚአብሔር ስም ብለህ ስለሆነ የምትምለው ማለት ነው እስከ 7 ቤት ድረስ ሊያጠፋህ ይችላል ማለት ነው። ይሄ መሀላ ወይንም ህይወትህ ምስቅልቅሉን ያወጣና ሀቁ ይታያል ለዚህ ነበረ ያስብልሃል ማለት ነው። እንደዛም ደግሞ የተፈጠሩ ብዙ ፍርዶችና ታሪኮች አሉ ማለት ነው። ለዛም ነው ሰው በጣም የሚፈራው። ሲቀጥል ደግሞ ገድያለሁም ካለ ወይም እኔ እጅ ያለበት የሚልም ከሆነ አባትየው ይመጡና የእሷን የደም ዋጋ ይቀጣል ማለት ነው። ከዛ ያንን ይከፍልና አሁንም ርቅ ይወርዳል። እዚህ ጋር ምንም መሀል ላይ የለውም። ኦልሬዲ ገድያለሁ ብሏል። ስለዚህ እርቅ ይወርዳል። የደሟን ዋጋ ይከፍልና ቤተሰብ ሆነው ወደ ኑሯቸው ድጋሚ ወደ ኋላ ምንም አይነት የሚነሳ ነገር አይኖርም ማለት ነው። የገዳ ሲስተም እኔ እንዳገኘሁት ከተሳሳትኩኝ አርሙኝ። እኔ እንዳገኘሁት ግን ይቅርታ በዚህ መንገድ ነው የሚሰራው ማለት ነው። ያው እንደ መንግስት 5 ዓመት ታሰር እንደዚህ ምናምን የለውም። የገዳ ሲስተም በእንደዚህ ነው። የተሳሳትኩት ነገር ካለ አስረዱኝ። እወዳችኋለሁ ባይ